ባለትዳር ነኝ ልጆች እናት ነኝ የሆነው ነገር ምንድነው ቤት ገዝቼ ነበርና 2015 ላይ እኔ ሳላውቅ የሸጡልኝ ሰውዬና ባንክ የሚሰሩ ሰዎች ተነጋግረው ውክልናዬን አውርደው እኔን በቃ ከእንትን ውጭ አድርገውኛል ማለት ነው ከዛ ለሆነ ጉዳይ ላስፈጽም ሲሄድ ምንም ማድረግ አትችይም አሉኝ ለምን ስል ውክልና ወርዷል አሉኝ ከዛም በኋላ ሰውዬውንም ባናግራቸው ፍቃደኛ አልሆኑም እሳቸው የሚሉት ቤቱን ፈልገዋለው ነው የሚሉኝ ከዛ በጣም ደነገጥኩኝ ልጆች አሉኝ በቃ ግራ ገባኝ ብዙ ነገር ማለት ነው ከዛም በኋላ ነገሩን ወደዚህም ባረግ ባስጸልይም ሰው ባማክር ምንም መፍትሄ አላገኘሁም በጣም አደከመኝ አሰለቸኝ ሳስበው በጣም ይከብደኛል ነገሩ በጣም እንዲባለ ሁኔታ ላይ ከዚህ በፊት ኮንፈረንስ ነበር እዚህ ዛሬ 3 ወር ወይ 4 ወር ሊሆን ይችላል እዚህ መጣሁኝ በአጋጣሚ ማለት ነው ስመጣ የእግዚአብሔር ሰው አንቺን ሳይሽ አለኝ የሆነ ስታክ ያረገ የቆመ ነገር አያለሁኝ እና እዛ ጉዳይ ላይ የሰው እጅ ነው የገባበት ያን ሰው ከመሃል አስወጣዋለሁ ብሎ ተናገረኝ ማለት ነው መተሽ ትመሰክሪያለሽ ብሎ አለኝ በእውነት ነገሩ ሚሆን አልመሰለኝም እውነት ለመናገር ምክንያቱም ነገሩ ለሰው ሳስረዳ ሰው ይከብደዋል በቃ ተቆላልፏል ተያይዘዋል በቃ ነገሩ ከኔ የወጣ አይነት ነገር ነው ከዛ የዛሬ 15 ቀን አካባቢ ባለቤቴ እንደዚህ ያልኩት በቃ ዶክመንቱን እንያዝና አልሰጥም ያሉን ቦታ በሙሉ እንሄድና እንደ አዲስ እንጀምር ምክንያቱም እግዚአብሔር አሳልፌ ይሰጥሻለሁ ብሎኛል ብዬ እንደ አዲስ ነገርኩት ማለት ነው ከዛ እሺ ብለው አለኝ የዛሬ 15 ቀን ዶክመንቶቼን ይዤ ዋና ሄድ ኦፊስ ንግድ ባንክ ብሔራዊ ጋር ያለው እዛ እንትን ምንድነው አጽፌ እንደ አዲስ እንዲታይልኝ አስገባው ማለት ነው ሰውየው ሙስሊም ነው በጣም የሚገርም ሰው እንዴት እንዳዘነ እንዴት እንደራራልን እንዴት እንደረዳን ልነግራችሁ አልችልም እግዚአብሔር በቃ ጣልቃ ገባ ማለት ነው ተንቀሳቀሰ ኢየሱስ ጌታ ነው ሃሌሉያ ከዛም በኋላ ዶክመንቶቹን አየልን ፋይል በሙሉ አወጣ ሁለት ውክልና ነው ያለው አንድ ያልወረደው ውክልና ስላላት መሰጠት አለበት ብሎ ለሚመለከታቸው ቦታ በሙሉ ደብዳቤ እንዲገባ ተደረገ የሚገርመው እግዚአብሔር በሮቹን ሁሉ ከፈተልኝ በሰው ሁሉ ፊት ሞገስ ሰጠኝ በሰው ሁሉ ፊት ተሰሚ ያደረገኝ ነገርሽ ሁሉ ይሁን ተባለልኝ ኢየሱስ ጌታ ነው ኢየሱስ ጌታ ነው ዋው ከዛም በኋላ ዶክመንቶቹ ከገቡ በኋላ ለሆነ ቀን ቀጠሩኝ እስከዛ እየጸለይኩ ነበር ግን ውስጤ እርግጠኛ ሆነ ምክንያቱም እግዚአብሔር እዚህ ጋር ተናግሮኛል ሰው አይደለም የተናገረው እግዚአብሔር ነው ስለዚህ እግዚአብሔር እኔን ለማባበል የሚናገረው ነገር የለም ስለዚህ እርግጠኛ ነኝ ባለቤቴ ይሰጋል እኔ ግን እርግጠኛ ነበርኩኝ ከዛም በኋላ ቅዳሜ ዕለት በ8 ማለት ነው ጧት ላይ ቀጠሮ ነበርን እኔ በጣም እርግጠኛ ሁኜ የኔ ነገር አይበላሽም በኔ ላይ የተሰራ መሳሪያ አይከናወንም በቃ ያልኩኝ ብቻ ውስጤ ባሉ ቃላቶች እየተናገርኩ ገባው ስገባ ኮንግራቹሌሽን ብለው ካርታዬን ተረክቤ ወደ ቤቴ መጣሁ ኢየሱስ ጌታ ነው ሃሌሉያ በቃ ማመን ነበር የከበደኝ ካርታዬን ያስኩኝ አሁን ወደ ዲጂታል አደርገዋለሁ ከዛም በኋላ ወይ ሽጬ ሌላ ቦታ ሙቭ አረጋለሁ ወይ ደግሞ ስሜን አዞራለሁ ለጌታ ማለት አዝኜ ነው እዚህ ቤት የመጣሁት ከፍቶኝ ነበር የመጣው ደስታዬንም ለእግዚአብሔርና ከእግዚአብሔር ሕዝብ ጋር ምስጋናዬን አቀርባለሁ ብዬ ነው የመጣው ኢየሱስ ጌታ ነው ሃሌሉያ ክብር ለጌታ ስጡ እንኳን እግዚአብሔር ረዳች ሃሌሉያ በእውነት አሁንም ቀሪው ዘመንሽ ላይ መከናውን ይሁንልሽ እንደተነገረሽ እንደዛው የተስፋ ቃል ነገርሽ ተፈጽሞ እጅሽ ላይ ይግባ በኢየሱስ ስም ተፈጸመ ለጌታ ክብር ስጡ ሃሌሉያ